ምዕራፍ 1 ክፍል 5 ካቆምኩበት እቀጥላለሁ። መልካም ጊዜ። ኮተታችን ስለሚበዛ ነው እኮ አልኩት። የዞረ ድምር ይዛችሁ ነው ወይ? ጅማ ባርና ሐምሌ 19 ቡና ቤት ለእናንተ ስንል ስልክ ካላስገባን አልሆነልንም አለ ፈገግ ብሎ። የሚፈልገው ሰው ሁሉ በአንድ ቦታ ላይ ከተገኘለት መሳቅ መቀለድ ይጀምራል። ውሸቱን ይቆጣል እንጂ መጥፎ ተፈጥሮ የለውም። ሲስቅ ጥርሱም አይኑም ቦርጩም አንድ ላይ ይስቃል። መልከ መልካም ባይሆንም ሳቁ ቀልዱና ጥሩ ተፈጥሮው ግልጽነቱን ያቀናጁታል። ሻለቃ ነው። የፕሮቶኮል ሹም ከሆነ ወዲህ በወታደራዊ መለዮ ታይቶ አያውቅም። አይ አለባበስ ማንም ዘንድ የለም። የአዲስ አበባ ሲቪል እና ወታደራዊ ባለስልጣን አንድም የቀረ አይመስልም። አውሮፕላኑ ከአፍ እስከ ደገፉ ጢም ብሎ በሰው ተሞልቷል። ባለቅኔዎች፣ ደራሲያን፣ ሰዓሊዎች፣ የሙዚቃ እና የመድረክ ሰዎች፣ ድምፃውያን፣ ተዋንያን፣ ታሪክ ጸሐፊዎች፣ ጋዜጠኞች፣ የፊልምና ፎቶግራፍ አንሺዎች፣ የማይታይ ሙያተኛ አይነት የለም። መች በዚህ ብቻ የድርጅት ሰዎች፣ የእርሻ ባለሙያዎች፣ የውሃ መሐንዲሶች፣ ኢንዱስትሪና የንግድ ሊቆች ወዘተ በአገሩም አልቀሩም። ይህች አውሮፕላን ሰማይ ላይ አንድ ነገር ሆነች እንደሆነ እኔ የለሁበትም አልኩ በልቤ። በምቾት አለጥልጦ የሚያበራ በመጠጥና በሲጃራ የነበዘ እንቅልፍ በማጣት የተጎሳቆለ ሙልጭ ጭጎጊት ሪዛም ጢማም ሆኖ እንደ ፋሲካ ቢላ የተሳለ ስለታማ ፊት ደግሞም እንደ ጦጣ ብልጣብልጥ የማላውቀው ወይም የማያውቀኝ ሰው አውሮፕላኑ ውስጥ ያለ አይመስለኝም። ሁላችንም ከቅርብም ይሁን ከሩቅ እንተዋወቃለን። በዚህም ሆነ በዚያ የማይተዋወቅ ሰው የለም። ሁላችንም የአንድ ትውልድ ሰዎች ነን። ወጣት ችኩል ምናልባትም ስልጣን ፈላጊ እና ሁላችንም ለአብዮታዊነት እናት ሀገር ለውዲቷ ኢትዮጵያ ህልውና ክብር አንድነት እድገት ብልጽግና ሰላም ቀናኢ የሚያስደንቅ የወጣት ሀላፊዎች መሪዎች ስብሰባ ምናልባት የሀገራቸውን እድል በእጃቸው ጨብጠው እንዲህ ያለ ወጣት መሪዎች ሀላፊዎች ስብሰባ የትም ታይቶ አይታወቅም ይሆናል። አብዮት ነው። ወጣት አፍላ ጉልበት ወጣት ምኞት የሩቅ የቅርብ ህልም ይህች መሬት ይህች ሀገር ይህች ኢትዮጵያ አባት አገር ዱር ጋሻ የእናት ሀገር ሸማ የአባት ጀግንነት አብዮታዊ ወጣት ትውልድ የትውልድ ወኔ የታደመበት አገር ሆ ብዬ እመጣለሁ ሆ ብዬ እመጣለሁ ሆ ብዬ እመጣለሁ ሆ ብዬ በድል ጥንትም የአባቴ ነው ጠላትን መግደል። ቦታዬን በአይኔ እፈልግ ጀመርኩ። ሚኒስተር ቲቪ አለኝ አንዱ የኪነቱ ሰው ወዲህ ወዲህ አለኝ ፕሮቶኮል ሹም። በጥድፊያ ተከተልኩት። ሊቀመንበሩ መምጫ ሰዓት ሲቃረብ መንቀጥቀጥ ያበዛል። ተካልቦ ሰው ያካልባል። ወደ አንደኛ ማዕረግ ወስዶ ከደርግ ቋሚ ኮሚቴና ከኢሳፓኮ ስራ አስፈጻሚ ኮሚቴ አባሎች ከሚኒስትሮች ጋር አስቀመጠኝ። ጓድ ፕሮቶኮል ተሳስተህ እንደሆነ አልኩት። አርፈሽ ቁጭ በይ አለኝ። አንዳንድ የሚወዳቸው ሰዎች አንቺ እያሉ መጥራት ይወዳሉ። እውነቴን ነው እኮ ቦታሽ ነው። ጓድ ተድላ ረጋሳ ፕሮቶኮል አቀማመጥ የሚያስተካክል ሰው አይደለም። የሚሳሳት ሰው አይደለም። ስለ ፕሮቶኮል አቀማመጥ በጣም ተጠቦ ይጨነቃል። የአንዳንድ ሰዎች ፖለቲካዊ ክብደት መዝኖ የሚያውቅ በመሆኑ ጓድ የስልጣን ተዋረድ ሊቅ ይሉታል። አንዳንድ የደርግ አባሎች ነገሩ ቀልድ አይደለም። ከደርግ አባሎች ጀምሮ ብዙ
ባለስልጣኖች የከርሞ ፖለቲካዊ ክብደታቸውን የሚመዝኑት በእሱ አይን ነው። ከሀገሪቱ ከፍተኛ ባለስልጣኖች ጋር ጎን ለጎን መቀመጥ ወይም ትከሻ ለትከሻ መጋፋት ልብ ያሳብጣል። እኔም ትንሽ ክብደት ቢጤ ተሰማኝ። ቀጣይ ፓርት ይቀጥላል። ቻናሌን ሰብስክራይብ አድርጉ። አመሰግናለሁ።